ከዘመቻ ባናደው መጠናቀቅ በኋላ እንዲሁም የኦሮሚያ ልዩ ኃይል የመከላከያ ሰራዊት ዩኒፎርም ልብስ ለብሶ ከሰራዊት ጋር ተቀላቀሉ። በንጹሃን ዜጎች ላይ የሚፈጽሙት ወንጀል ያስከፋቸው ከ50 በላይ የሚቆጠሩ የመከላከያ ሰራዊት አባላት የአማራ ፋኖ ብሔራዊ ኃይል ምኒልክ እዝን በገፍ እየተቀላቀሉ መሆኑን የአፋባ ምስራቅ አማራ ቀጠና ምኒልክ እዝ ለሚስ በላከው መግለጫ አስታውቋል። ባለፉት 10 ቀናቶች ብቻ 46 ክላሽ 4 ጀሌ 11350 ክላሽ ተተኳሽ እንዲሁም 90 ኤፍ1 የእጅ ቦምብ በመያዝ ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦርን መቀላቀላቸውን በተንቀሳቃሽ ምስል አስደግፈው በላኩት መረጃ ገልጸዋል። ፋኖን ከተቀላቀሉት ውስጥ አንድ ሬጅመንት አመራር 6 ሻምበል መሪና 5 ምክትል ሻምበል መሪ አመራሮች እንደሚገኙበትም አመልክተዋል። በፍቃዳቸው ከተቀላቀሉት የመከላከያ ሰራዊት አባላት የተወሰኑት የሰጡትን ቃል ከዚህ እንደሚከተሉ ቀርቧል። በተለይ ስለማን ይወራል በተለይ ስለማን ነው የሚወራው? እነሱ የሚያወሩ ስለ ጀግንነት ነው የሚያወሩ። አንዱ ማለት ጀግንነት ነው ይሄ ነው ልጅን አይደለም ይደረም ማለት ሸኔ ያበደ እኛ ማለት እንኳን አብዱ ማለት ነው አብዱ ዝም ብሎ ለተነስቶ ጫካ ገባ ጫካ ድሮ እየዞረ እንደው ነው አብዱ 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 እብዱ ገሎ አድዋላ ይጥላል አብዱ ተከፈቶ ምናምን አውቆ ይሄደ ግን ያማራ ደም ስለሆነ ብቻ አብዱ ጫካ ላይ ነው አሁን ይደረጋል። እንደዚህ ታረጉ የኔ ልጆች የኔ አባት ሆናችሁ ይላል። እኔ አማራ ሆነ ራሱ እንደዚህ ታረጉ እስከኔ ግን አሁን እየሰራችሁ ያለው ስራ ወደ ለማለት እናንተ መታገል የሚፈልግ ሰው የለም። ይደና ያለው ሰው ማለት በዚህ ጃችሁ መጣላ ምን ሆነ ተቆጣጣችሁ ምን ሆነ ያሰው ይመጣል ይወዳል ስለዚህ ነገር ማንም ይዋጋው ማለት ማንም ተባቀላው ይወደደ ነበር ቆይቶ ማንም ይለው አሁን ይሄ ወደዚህ ይመጣው ዲስኮራ አምስቶራ ዘቁ ነው ያለው ልጅ ነው ስራኝ ነው ያለው እዚህ የደግነታችሁ ቀጥ ነው ያባድነ ሌላ በዚህ ምስኪን የዋህ ነው ማንም እየመጣ ለሚገፍተው እዚህ ስለቆማችሁ አመሰግናለሁ። የዚህ ዘራው ነገር ፈልጉ አመሰግናለሁ። ሰላም አለይኩም ተባረከ ነው እነሱ በጽሁፍ ያላዛኝ የመጣው በተሻራራ በጅቶች ተፈተና ከዛ ለተወከለ ከተው ኦሮሚያ ክልል ገባ ኦሮሚያ ክልል ገብተን ብዙ ቦታ ዙረናል። ዛንተች ተፈራሽ ነገር ግን መቻራ የሚባል ቦታ ላይ ስንገባ ህዝቡ የአማራ በተለይ የወሎ ህዝብ ነው። እዛ አካባቢ ነው አጠቃላይ አማራ ጭጭ የተደረገ ነው። ከኦሮሞቱ ምናምን በህዝብ አጠቃላይ ትስጭ የተደረገ የታረደበት ስብሰባ ተብሎ እንደዚህ በህዝቡ አጠቃላይ ወጡ የታረደ እንዲህ በዚህ ታረደ በቢላ በጣም የሚያሳዝን ማለት ስለዚህ ማህበረሰቡ ዚያ ማህበረሰቡ ሲናገር እያለቀሰ ነው የሚናገር ማለት እዛ ያለው ማህበረሰብ እንዲህ ፊዚካላችን አይቶ ነው የሚለዩ ስታነጋገራችን ተወለመናችን ማለት ነው እንደዛ የሚለዩ አማራን ኦሮሞን ሁሉ ነገር ነው እና ወደዛው እዛ ማለት እዛ ብዙ ቆይተናል። ወደ 6 ወር ምናምን ተቀምጠናል። እዛ ቆይተን ወደ አለስተ ስንመጣ በጣም ያዘን በቃ ማለት እዛ ያሉት አጠቃላይ ኦሮሚያ ክልል ያሉት ኦሮሞ እንትን ወሎች በጣም ተበድለዋል። እዛ ያለ ፖሊስ እነዚህ ሚኒሻ ምናምን በጣም በድሏቸዋል። ተደብሎ ክስ ሲሉ ማለት ተደብሎ ነው የምታሰር ተደብሎ ማለት ዋስ ራሱ ነው ብር ነው ሰው አይደለም የሚሆንላቸው ሲነው እንዴት ብር ነው ለአንድ ሰው 100 ሺህ ተከፍሎ ነው የሚያስወጣው ዋስ ተሰጣ እነዚህ ያለው መከላከያው በቃ ማለት በኋላ መጀመሪያ የነበረው ማለት በኋላ ባለው ነገር ግን ሲነጋገሩ ባለ የተሻለ ትንሽ ተገዝተን ግን አሁን የተቀረፋለ እኛ ግን መተን እዚህ በዝመተን ወደ ስታተን ወደ አስፓልት ወደ ስንገባ ወደ አማራ ክልል እንዲው ወደኛ ጋር ወደ ስንገባ በጣም ደስ ያለ ብዙ ተጠቀዘ የሚሰቀና እምነው ተሳጣ እንጂ ስለቶ መታገል ይፈልጋል ወደ ፋኖ መታገል ይፈልጋል በጣም ለብቶ ወረዘ እየታረቁ እየጨጨጨ ነው ዚያ ስለዚህ ወገን የሚደርስላቸው ወገን ይላል እና እናንተ ባላችሁ
ሰው ታላችሁ እዛ ያሉት ሰዎች እንትኖች የወሎ በተለይ መሻራ የምትባል አካባቢ በጣም ተጨፍጭፏል። ያቺ መንደር 11 መንደር 21 15 ምናምን የሚባለው ሰፈር እነሱ ናቸው በቃ የታረዱ እንደ ታሪኩ የሆነ ማለት ነው። ታሪክ የሆነ እዛ ማህበረሰቡ የታረደ ተጨፍጭፍ ማለት ነው። ስለዚህ እኛ ወደዚህ ነው እናንተ ወንድሞቻችሁ የአማራ ደም ናችሁ እናንተ አማራ ነጻ ተወጣላችሁ ነው ሲሉ ነበር። ፎቶዎችን ላኩ ሲሉ ነበር። እናንተ አካባቢ ፎቶዎች አማራው ጋር ተነሱና ፎቶዎችን ላኩ ሲሉ ነበር እኮ እናንተ የሚያዩ ለምን ያወስዱን ይያሉ እናንተ ልክ እንደዛ ማለት ብታመጧቸው እዚያ ያሉትን ወጣት አሉ ተበድለው ተጨፍጭፏል እና እንደዛ ብታመጧቸው እና እዚህ ብትጋገሩ እኔ ደስ ያለኝ ነገር አሁን እዚህ ስንመጣ እዛ አማራው ምንድነው እዚህ ኦሮሞ አስፋርዶ ተሻግረን ተሰብስበን ነበር በአማራ ደረጃ ማለት ነው። አጋጋ በሬ ተሰብስበን ታሙ መጠበቅን ያዘ ነበር መጠበቅን ያዘ በአብዛኛው ጀሊ ነው ተባለ እየተባለ ይተወራ ማለት ነው። ያው ግን ያምን ያምን እኛም ስንመጣ ደግሞ ያየነው ሌላ ነው ማለት ነው። እዛ በሬት ነው ዝቆለፉ ብሬንኮ 4 ብሬን 5 ብሬን እዚህ ግን በሬት ነው ያለ ናስ በቃ ሽች ታጣፍ ሽች ናት ያለች ጥቁር መሳሪያ ያለ በአብዛኛው ያለ መሳሪያ ጥቁር መሳሪያ ተመርጦ እንደዚህ ነው በአብዛኛው ያለ ማለት ነው። እዚህ ግን ከጥቁር መሳሪያዎች እዚህ ያላየን ብሬን ስናይፐር ምን ወጣ ማለት ነው። የሚወረው እዛ የሚወረውና እዚህ ቤት ሲሆን የሚወረው ወሬ አንድ አይደለም ማለት እዛ የሚወረው